ውስጥ ስንገባ ከአረብ ሀገር ይሄን ያህል ብር ይዤ መጥቼ ይሄን ያህል ገንዘብ አለኝ፣ ብር አምጥቼ ወርቅ አምጥቼ ልብስ ይሄን ያህል አለኝ፣ እቃ ይሄን ያህል አትለፍልፉ። ማለፍልፉ አላችሁ። ለጎረቤት ይሄን ማሳወቅ የለባችሁ። አንዴ ስትሏችሁ ጠጋ ብለው ነው የሚጠቀሙባችሁ። ጠጋ ብለው በጣም ብልጥ ናቸው ኢትዮጵያ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና ቻናል ተከታዮች በያላችሁበት የዓለም ዳርቻ የአላህ ሱብሓነሁ ወተዓላ ጥበቃው ዝነቱ ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁኝ። እንዴት ናችሁልኝ የመዲያም ቅመሞች? በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። ሙቀት እንዴት ይዟችኋል? ኢትዮጵያ ብርድ ነው በጣም ይባላል ያለ አሁን ላይ የዛሬ ዓመት እኔም እንደናንተው በስደት በሙቀት እየተቃጠልኩ ነበረ። አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ይኸው በረዴ ለማለት በቅቻለሁ ማለት ነው። ክረምቱን እያየሁ እናንተም ለዚች ቀን የምትበቁ አላህ ያድርጋችሁ እያልኩኝ ዛሬ የመጣሁበት ርዕስ ደግሞ እንግዲህ ለእናንተ ያለኝን ነገር እኔ ኢትዮጵያ መጥቼ ተምሬ ከተማርኩት አይቼም ከተረዳሁት በእኔ ላይ ያለፈውን ነገር የመዲያም ቅመሞች ነንና ብዙውን ጊዜ እንደዚህ ብዙ ነገር እንትን የሚልብን ያንን ለእናንተ ለማሳወቅ ወዲህ ኋላ አልልም ኢንሻአላህ። እና ዛሬ ደግሞ ኢትዮጵያና ማህበራዊ ኑሮ የሚለውን ኢንሻአላህ እኔ ከተረዳሁት ካለፍኩበት ነገር እንደገና ደግሞ እናንተ መታችሁ እንዳትጎዱ ነግራችኋለሁ ማለት ነው ኢንሻአላህ። አብራችሁን ቆዩ፣ አበረታቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በነገራችን ላይ ዳንቴል እየሰራህ ነው እንስራ እየተለማመድኩ ነው። ለማጅ ነኝ ገና እናንተንም አስለምዳችኋለሁ ለምጄ ማለት ነው። አብረን እንለምዳለን እና የተወተፈተፍኩ ዳንቴል አብረን እንቆያለን፣ አብረን እናወራለን ማለት ነው። እና ስለ ኢትዮጵያና ማህበራዊ ኑሮ ስላችሁ በጣም የምንጎደው ስለ ማህበራዊ ኑሮ ከአረብ ሀገር የመጣን ሴቶች በጣም እንጎዳለን። በቃ የዋህነታችን ለኢትዮጵያ ኑሮ አይሆንም ሀቂቃ ማለት ነው። ወላሂ ስላየሁት ነው። እኔ የዋህ ክፉነት ያስለምዷቸዋል የኢትዮጵያ ሰው። እዚህ የኖሩ ሰው በቃ ወላሂ ግድ ብለው ክፉነት ያስለምዷቸዋል። በቃ በየዋህነት በጣም ነው የሚጠቀሙባችሁ። እና ማህበራዊ ኑሮ ስትኖሩ ብልጥ መሆን፣ ፊት አለመስጠት። በቃ እኔ ከኢትዮጵያ ከሚኖር ሰላም አለይኩም እንዴት አደራችሁ እንዴት ዋላችሁ ከማለት ውጭ ይሄ ከልብ ቅርብ ማለት ቅርብ መቀራረብ በጣም ነው የሚጎዳው። እነሱ ከልብ የሚቀርቧችሁ ወይም ከልብ የቀረቡ የሚመስሏችሁ ለጥቅም ሊጠቀሙባችሁ በብልጠት ሊጠቀሙባችሁ ነው። እኛ ግን ስደት ብዙ ነገር አስለምዶናል። የዋህነት በቃ እዛ ስንኖር በቃ በጣም የዋህነን በጣም እንጃ። ኢትዮጵያ የኖረ ሰውና ከአረብ ሀገር የመጣችን ሴት ብታወዳድሩ አንድ አይደለም። በሁሉ ነገራችን እኛ የዋህነን በጣም እንበላለን። ብልጥ መሆን አንችልም። ዋህነት ደግሞ ኢትዮጵያ ስንመጣ መቅረፍ አለብን። ኢትዮጵያ ላይ የዋህነት አያዋጣም። ሰውን አትጉዱ፣ በመልካም ነገር ጠቀሙ። ግን ደግሞ በኑሯችሁ በጎጇችሁ ይሄ ኢኮኖሚ የሚያቃውስ የዋህነት መኖር የለበትም። ብልጥ ሁኑ፣ ንቁ። ኢትዮጵያ ስትመጡ በጣም መንቃት አለባችሁ። እንግዲህ መጀመሪያ ኢትዮጵያ መታችሁ ማህበራዊ ኑሮ ኑራችሁ የሄዳችሁ መቼም አይጠፋችሁም፣ ታውቁታላችሁ። ግን ገና ለሚመጡ ገና መታችሁ አግብታችሁ ጎጆ ለምትይዙ ወላይ ታኔ ተማሩ። አለቀጥ የዋህነት እንዲያትሆኑ ከጎረቤት ጋር ይሄ ቅርብርብ ያለ ሪሌክሽን እንዳይኖራቸው የጎረቤት ሀቅ ተወጡ። ከዛ ውጭ ግን እንዴት አደራችሁ እንዴት ዋላችሁ በቃ ሰላም ንግግር። ይሄ አንጥቻለሁ እኮ አረብ ሀገር ይሄን አመት ሰርቼ ይሄን ያህል ብር ይዤ ይሄን ያህል ወርቅ አምጥቼ እንዳትለፈልፉ። ወላሂ ያንን መጠቀም ነው የሚፈልጉት እናንተን ማለት ነው። ስንት አመት ሰርታችኋል ቢሏችሁ ራሱ ቅንስ አድርጋችሁ ነው መናገር። በብዙ ነገር ነው የሚጠቀሟችሁ በብዙ ነገር። እና የዋህ እንዲያትሆኑ የመዲያም ቅመሞችዬ፣ እኛ የዋህ ነን። ከዛ ስንመጣ ሁሉም እንደዛ ሀገር ይመስለናል። እና እንዳትሸወዱ፣ ንቁ። ኢትዮጵያ ስትገቡ ንቅት ማለት አለባችሁ። ኢትዮጵያ ከመምጣታችሁ በፊት እንደው ኢትዮጵያ ሄጄ ኖሬ ምናምን የሚለውን ይህንንም አስቡት። እንደዚህም ነገር አለ መጠቀቅ አለብኝ የሚለውን አስባችሁት መሆን አለበት። አላህ ይጠብቃችሁ በያላችሁበት። ሰው ከባድ ነው፣ ኢትዮጵያ ላይ ሰው ከባድ ነው በጣም እንዳሰባችሁት። ሰው በቃ ከስንት አንድ ነው የሚገኘውና ራሳችሁን እንዲያስጎዱ ለጥንቃቄ ያህል ላስጠንቀቃችሁ ብዬ ነው። ለምን እኔ አስባለሁ እንዲሁ የኛ ለምንድን ነው እንደዚህ የምንሆነው? ከአረብ ሀገር የመጣን እህቶች የምንጎዳው? እስኪ እንደው እስኪ ከኔ እንኳን ቢማሩ ብዬ ወደ እናንተ ለማድረስ ደስ ይለኛል። ወላሂ አሁን ብዙ ነገር በቃ ወደ እናንተ ባድረስ ደስ ይለኛል። ኢትዮጵያን ያው ያዝለቅቅ አደርገዋለሁ አልሰራበትም እንጂ ብዙ ነገር እንዳትሸወዱ ንቅት በሉ ኢትዮጵያ ስትገቡ ማለት ነው።
አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙ ነገር ወደ እናንተ ማድረሰዋለኝ። እኔ የተሰማኝ የልቤን የደረሰብኝ ነው የማወራው። ወላሂ ከሆነው አንጻር ነው የማወራው። ይሄ ደግሞ አይጠቅሙም ብላችሁ እንዳታልፉት፣ ይጠቅማችኋል። ኢትዮጵያ ስትመጡ እኛ ኢትዮጵያ ላይ ሆነን እውነተኛ ነገር አንድ ውሸት ሳንጨምር የምናስተላልፈው ለእናንተ ይጠቅማል። ግን ውሸት ሳንጨምር አሁን ኑሮ ተወደደ ብሎ ይሄን ያህል ብሎ የሚያስተላልፉት እነዛ እናንተም ትሸማቀቃላችሁ። በትክክሉም ዋጋ አይሆንም። በትክክለኛው ዋጋም ቢሆን ስለ ኢትዮጵያ ያለውን መረጃ ትክክለኛ ካደረስናችሁ ለእናንተ ይጠቅማችኋል፣ በጣም ይጠቅማችኋል። እኔ ራሱ በፊት አልሰማም ነበረ ከኢትዮጵያ ህንዲዝ ምናምን ሲሉ በጉጉት እገባለሁ፣ ግን መልሼ ኢትዮጵያ ውስጥ ስገባ አልሰማም። ብሰማው ግን ይጠቅመኝ ነበረ። ስለ ሁሉም ነገር ይጠቅማል። ከኢትዮጵያ መረጃ የሚደርሳችሁ ነገር ማለት ነው። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። የመዲያም ቅመሞች ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።